የቴዲ አፍሮ አልበምን ኢቶሪካ መሪውም ተመሪውም ቄሱም ሼኩም እንዳደመጠው በእርግጠኝነት ማውራት ይቻላል። ካደመጣችሁት ደግሞ አንዳንድ ቃላት ለመተርጎም ትንሽ እንደሚከብዳችሁ በእርግጠኝነት ማውራት ይቻላል። የኢቶሪካ አልበም ጥቂት የቃላት ትርጉሞች ውስጥ የዘፈኑ ርዕስ የማዕረግ ጥግ ወይም አብራ ኗሪዬ ከሚለው ውስጥ መሳይ ሱላማጢስ የውበት ሩቅ ዳርቻ አንድ አድርጎ ፈጠረሽ እስካይኖርሽ አቻ ይላል። ሱላማጢስ በመጽሐፍ ቅዱስ ውስጥ በመኃልየ ዘሰሎሞን ላይ የምትገኝ ወጣት ሴት ስም የሰላም ሴት የሚል ትርጉም ያላት የሙሽራ ወይም የንጉሥ ሰለሞን ፍቅረኛ ቆንጆ ትሁትና ታማኝ ሴት ማለት ነው። ሁለተኛው ደግሞ የዘፈኑ ርዕስ ዝጸዳል ከወንዙ ዳር ከአባይ ጊዮን የተገኘች ጦጳዚዮን የሚል ነው። ጦጳዚዮን በኢትዮጵያ የሚገኝ አረንጓዴ ቀለም ያለው የሚያንጸባርቅ የሚያበራ ለአልባሳትና ጌጥ እንዲሁም ለነገስታት ዘውድ የሚያገለግል የከበረ ዕንቁ ማለት ነው። ሌላኛው ደግሞ ጀንበር ከሚለው ውስጥ ነው። ሐለወቴ የልቤ ትርታ አመላክችኝ ሐቅ ያለው ቦታ ይላል። ሐለወቴ ማለት መኖሬ ወይም ህልውናዬ፣ ሐለወ ወይም ኖረ ወይም አለ ከሚለው ግዕዝ የመጣ ቃል ነው። ሌላኛው ጽዮን ሙሽራዬ የሚለው ርዕስ ላይ ነው። የካባዋ ሙካሽ ቀዩ ጥብጣብ ሲያምርባት የሚለው ነው። ሙካሽ የሚለው የሀበሻ የባህል ልብሶች ወይም ካባ ወይም ቀሚስ ላይ በወርቅ ወይም በብር ክር የሚሰራ ጥበባዊ የጥልፍ ሥራ ወይም ማስዋቢያ ነው። ሌላኛው ደግሞ መሬማ የሚለው ነው። እንደ አፋር አፍሌታ የጠየመው ፊቴን ሌላው ቢቀር እንኳን እዩ ማንነቴን ይላል። አፍሌታ ማለት አፋር ውስጥ ለውሃ መያዣነት የሚጠቀሙበት ከፍየል ቆዳ የሚሰራ ዕቃ ነው። ሌላኛው ሳምነው በሚለው ርዕስ ውስጥ እመምነቴ የሚለው ሲሆን እመምነት የመነኩሳት እናት፣ የገዳም መሪ፣ መንፈሳዊ እናት ወይም አስተዳዳሪ ማለት ነው። ሌላኛው አርዕስት ደግሞ በመስኮቱ የሚለው ነው። ልክ እንደ ጸባርቅ የዓይኖችሽ ውጋጋን አንድ አድርጎ ዘለቀው ክረምትና በጋን ይላል። ጸባርቅ ማለት ማንጸባረቅ ወይም መታየት ወይም መገለጥ የሚለውን ትርጉም ይሰጣል። ሌላኛው ርዕስ ቲንታጎ ወይም ፒንታጎ የሚለው ነው። ባላምባራስ ባልሆን እኔ ቲንታጎ ማን ክብሬን ሊነካ እንዴት ተደርጎ ይላል። ቲንታጎ ማለት ቆራጥ ጀግና፣ ጽኑ፣ የእርጋታና የጥንካሬ ማሳያ ማለት ነው። ሌላኛው ርዕስ ደግሞ መርከብ የሚለው ነው። ከየት ልዋስ ያኔ ከየት ጽናት ሲመልዲዴ አላኖር ሲለኝ ስጋት ይላል። ሲመልዲዴ ማለት በግዕዝ ጨለማ ሲነግስ ወይም ሌሊቱ ሲሾም ሲሆን በኦሮምኛ ደግሞ ከአንቺ ውጪ እምቢ እንደማለት ነው። እንግዲህ እናንተም ጨምሩበት። ለማንኛውም ቴዲ አፍሮ በስሜት ሳይሆን በእውቀት በግልብ ሐሳብ ሳይሆን በጥልቅ ንባብ ጥበብን የሚቀኝ ግዙፍ አርያ ሰብ ነው። ሰላማችሁ ይብዛልኝ። ሻሎም